ሰላም ሰላም ውድ ወንድሞች እንደምን ቆያችሁ? የተሰኘው ስራ እየገባው ነው። አንድ ነገር ላካፍላችሁ የምወደው ነገር ቢኖር ጥረት ያደረጋችሁ እንደኔ መንገድ ላይ ዋጋ እየከፈላችሁ ያላችሁ ሰዎች አንድ ነገር የገባኝ ነገር አለ። እሱም ነገር የላይፍ ኳሊቲ መቅደም ያለበት መሆኑን በእኔ በኩል ተረድቻለሁ። የህይወት ኳሊቲ ወይም የላይፍ ኳሊቲ መቅደም አለበት የሚባለው ነገር ማንም ሰውም ቢሆን መንግስትም ቢሆን እግዚአብሔርም ቢሆን የማይቃወምን ህይወት በጥቂቱ መገንባት ነው። ከዛ በኋላ ጥረት እየከፈላችሁ ዋጋ እየከፈላችሁ ጥረት ያደረጋችሁ ከሆነ ጥረታችሁ ዋጋ መክፈሉ ወይም ሳክሰስ ማድረጉ የማይቀር ነገር ነው። ግን መቅደም ያለበት የላይፍ ኳሊቲ የላይፍ ጥራት ላይ ማስቀደም አለባችሁ። አንድ ነገር ከመጽሐፍ ቅዱስ ላካፍላችሁ ብወድ የመንፈስ ፍሬና የስጋ ስራ የሚባሉ በገላትያ ላይ የተገለጹ ነገሮች አሉና ለዛ ነገር ለመንፈስ ፍሬን ማፍራት የስጋን ስራ ማስወገድ አለባችሁ። መልካም ሁሉ ይሁንላችሁ። የላይፍ ኳሊቲ አስቀድሙ ትላችኋለሁ። ወዳችኋለሁ። መልካም ሁሉ